ከኢሳም ዜን ጋር ቪዲዮ ከሰሩ አንቆዩ እና መቼ ነው ተመልሰው አብረው ቆንጆ ቪዲዮ የሚሰሩት? እኛ እነሱን ስላጣን እየተደበረን ያለ ነው። ጠይቅልን ብለው ነው ላኩኝ። ምትሄድ ከሆነ እንደው እንዳጋጣሚ ምትሄድ ከሆነ ጠይቅልን አሉኝ። እኔ አሁን ላይ እየሰራን አይደለም። ቆየን ካቆም መስራት። እሱም በግሉ ይሰራል፣ እኔም በግሉ ይሰራለሁ። ሁለታችንም ለየብቻ ቲክታክ ላይ ማለት ዩቲዩብ ላይ እንኳን ሁለታችንም የጠፋ ነው። ቆንጆ ነሽ። ዳንቺ ቁንጅና ምንድነው? ኧረ እኔ ቆንጆ አይደለሁም። እኛ ምን አለ እንግዲህ አመንኩ ነው። አስቀያሚ አይደለሁም እንጂ ቆንጆ አይደለሁም። እኔ አመንኩ እንግዲህ ቆንጆ ነሽ አልኩ። ይኸው ሙሌም ቆንጆ ነሽ እያለ ነው። እሱማ እህቱ ነኝ። ለሱ ሁሌ ቆንጆ ነኝ ነው የምትጠይው። እሺ ላንቺ ቁንጅና ምንድን ነው? የሆነ ጊዜ አንድ ቪዲዮ አይቼ ነበር ስለ ክራሽ ጠይቀሽ ይመለሽ ዛሬ እሱ ንገሪኝ። አሁን ላይ እኮ ብዙ ሰው ይሰራል። እንደ ትሬንድ ነገር ሆኗል። ብዙ ሰው ክራሽ እንትና ክራሽ ወይ እንደዚህ ምናምን እየተባለ ለዛ ነው ያው ቲክቶክ ክራሽ ምናምን ስለተባለ አክቹአሊ ክራሽ ይሆን አይደለም ወይ ደግሞ በሌላ ወይ ሳይሆን ልጁ ከድሮም ከኛ ቀድሞ ምናምን የመጣ በጣም ጎበዝ ልጅ ነው። ስሙን እንጥቀሰው ነብዩ ነው ብዬ የለ እንደ እኔ ራሴ እና ለዛ ነው ስሙን ብቻ እሱ ጎበዝ ልጅ ነው ይሰራልና በስራዎች ምናምን አደንቀዋለሁ እንጂ ከዚህ ዘለለ ምንም ይለን እኔም አድናቂው ነኝ። የፍቅር ህይወትሽን ብዙ ሰው አያውቀው። ለመጀመሪያ ጊዜ ፍቅር ያዘሽ ወይንም ፍቅረኛ ያዝሽው መቼ ነው? ጠላትህን ይሻላል እኮ ጠላትህን በርቆ ትጠብቃለህ። አንዳንድ ሰው ወዳጅህ መስሎ አጠገብህ እንደዚህ ምናምን እያለ ዞር ብሎ ከሆነ ከባድ ነው ለአንተ ይከብዳል። ጠላቴን እጠብቀዋለሁ አንተ ወዳጅን ጠብቅልኝ የሚባል እንደዚያ አባባል ነው የሚባለው። ጠላትን በርቆ የምትጠብቀው ሲጀመር አትቀርበውም። የወዳጅ ጠላት ነው ከባዱ እና በቃ ግልጽ ጓደኛ ግልጽ ሲሆን ደስ ይላል። ሳስከፋውም ይናገረኝ እኔም ደግሞ ሲያስከፋኝ እንደዚህ ያረከኝ ምለው ሴቶቹ ማለት ነው። ከዛ በቃ ዋናው እሱ ነው። ስትከፋ ምናምን ከተነጋገርክ ምናምን ሌላው ችግር የለውም። ከዛ በቃ የሚደብረን ምናምን ያውቀዋል። ኦብቪስሊ የማያስመስል ሰው ከሆነ ምንም ነገር ቢከፋኝ የሚሆን ነገር ምናምን ሄጄ ብነግረው እንትን አይለኝም። ይሄ ሰው እንደዚህ ያደርጋል እንዴ ምናምን ብለህ አጠራጥርም። ገባ ብቻ እንደዚህ። የመጨረሻ ጥያቄ አላህ ቢፈቅድ ስንት ልጆች ቢኖረኝ ብለሽ ታስቢያለሽ? እንዴት ናችሁ ዝነኞች? እንዴት ዋሉ እያልን ስለ ዝነኞች ከዝነኞች ጋር የምናወራበት ፕሮግራም ተጀምሯል። ባለፈው ከኢኩ ጋር ተገናኝተን አንዳንድ ጉዳዮችን አውርተን ነበረ። ዛሬም ደግሞ አዲስ ነገር አለ የሚል ነገር ሰማውና ኬክ ይዤ እንኳን ደስ ያለሽ ልላት ወደ ቤቷ እየሄድኩ ነው። አያም ኢክራም አሰላሙ አለይኩም። ወአለይኩም እንኳን ደህና መጣችሁ። በጣም ቆንጆ ቤት አለሽ። ለመጀመሪያ ጊዜ ዛሬ በቤት በኩል ማን ጠርቶን ቆንጆ ቤት ነው ያለሽ? ከሞሊ ጋር ነው ትኖሪው? አሁን ደባሌላት ምግብ ራስሽ ነው የምታበሲው ወይስ ከውጪ ነው? ሙያ ላይ እንዴት ነሽ? አይ ቅድም ያቀረብሽልኝ ቆጥቶ በጣም ቆንጆ ነው። ትመግበናል። ቆንጆ እሰራለሁም ውጪ እበላለሁ። አንዳንዴ ብቻዬን ቤት መብላት ሲደብረኝ ወጥቼ እበላለሁ ውጪ ከጓደኞቼ ጋር ምናምን። ሞሊ ስንት ዓመቷ ነው? አሁን ወደ 5 ወር ምናምን ይሆናል። አመቷ በ5 ወር እንደዚህ ግብዳው ናቸው። እንደዚህ እኮ ናቸው እነሱ ቶሎ ነው የሚያድጉት። ጠፍታብሽ አታውቅም? ወይ ብስሚ በልመና ነው የምትመጣው። ትጠፋለች። ከወጣሽ በቃ ወጣች። ብልክ በር ከፍቼ ስገባ ዘላ ትወጣለች። ከዛ በቃ ለምኜ ነው የማመጣት። ጨቁነሻታል ቤት ውስጥ አይደለም ውጪውን ስለማሳያት ውጪ ይያ ትወጣለሁ ምናምና ከዛ በቃ ቤት ስትሆን ምናምን ውጪውን ትፈልጋለች። ግን በፊት ሳላሳያት በፊት ደህና ነበረች። ውጪ ከለመደች በኋላ መመላለስ አሁን በቃ መውጣት እንፈልገው ቤት መቀመጥ ጭራሽ አልፈልግም። አንቺ አሁን መኪና ገዝተሻል? ይሄ ሁለተኛ መኪና አለ የቀየርሽው? የተቀየረው ደግሞ ሁለት መኪና አለ። መቀየር ነው አይደል? እሷ መኪና ስለገዛች ደስታዬን ልገልጽላት ነው። ማን ነው ልንገልጽላት ነው ከሙሌ ጋር እኔ ዘመን መጣው። ቴንክ ዩ በጣም የሚያምረው ላይ ማሻአላ። ብቁርሽ ለየት ያለ ኬክ ነው። ብቁርሽው ደግሞ እውነት ልቆሳት? ቁርሰን ደግሞ ብንቀምሰው። ወይ ግን አትቆርሰኝ ትላለች እና እንትን እናስቀምጠው ቪዲዮ ልቅረጻት። እሺ ፎቶ ላንሳት እባክሽ። ለምን ማስታወሻ ነው። እኔ ቀይ ከለር ማን ነው ጥቁር ከለር ወዳለው ለዛ ነው። አይ ኬኩ እንትን ዲዛይኑም ያምራል።
ያው ስቶሪ ላይ ታገኛታላችሁ። በቃ ሜንሽንን እንዳርጊ እባክሽ። ኬኩ ላይ አይደለም ፌመስ እንደሆነ ነው እየቆርሽ። ለማንኛውም እሺ ከመሀል ጀመር ከዳር ቢስሚላህ ሙሉ ያጨጭም እንዴ? ኧረ ሙሉ ያጨጭም ከዳር ነው የቆረጥኩት። ከዳር ነው የቆረጥኩት። አይ አበደ ነው። ቆንጆ ነው። አቆራረሱ ራሱ ማለት ነው። ብዙ አልሰጠህም። አይዞህ ትንሽ ነው የምሰጠህ። ትንሽ ነው። እንመገባለን፣ ችግር የለውም። መኪና መንዳት ከጀመርሽ ቆየሽ? ምን ያህል ጊዜ ሆነሽ? አሁን ምንድን ነው ወሩ? መጋቢት ነው። መጋቢት ሚያዝያ ገብተናል። ኦኬ ሚያዝያ። ከዛ አይ ቲንክ ጥር አካባቢ ነው አምና ወይ እንትን አለ እንደዚህ አድርጎ እንደዚህ መገባል። ችግር የለውም። እንትን እናመጣለን ማንኪያ። አይ ችግር የለውም መገባል። እንደዚህ ምንድን ነው ወሩ? አሁን ሚያዝያ። ከዛ አምና ነው የሚባለው አመት ከምናምን ነው ብቻ። ኤኒዌይስ በዛም አዘለም አቀፈ አመት ከምናምን ገጠመኝ ያለሽ የተጋጨሽበት ምናምን ወይ እንትን? ተጋጭቼ አላውቅም። ተጋጭቼ አውቃለሁ ትንሽ ግን ይሄ ላይ ከጀርባዬ ትንሽ ደግፍ ነው ያደረገኝ አደባባይ ላይ እንጂ ሙሌ ልስጥህ። እሺ ማንኪያ እዛ መሳቢያ ውስጥ አለልህ። አገኝ እዛ መሳቢያ ውስጥ አለ። ለኔ ማለት እኔ አንጃለሁ። ተጋጭቼ አውቃለሁ አደባባይ ጋር ግን አልጎዱኝም። በኋላ ዝም ብሎ ደገፍ አደረገኝ። ይሄ ገጭቼ አላውቅም። እኔ ባለፈው ወይሽ ቴንክ ዩ ሙሉውን እንትን ትብላ። እኔ ባለፈው ያው ገና ጀማሪ እንትን ነኝ ታውቂያለሽ። ሾፌር ጀማሪ ሾፌር ነኝ። ለራሴ በስራት አውጣው። እሺ መሀል መንገድ ላይ ደርሼ መብራት እኮ ይዞኛል። መኪኖችም ቆመዋል። ይሄ ፓርኪንግ ላይ ታደርጊው የለ እንትኑን ማርሹን እሱን ማድረግ ትቼ ቁጭ ብያለሁ። ለካ መኪናው እየሄደ ነው። ዲላይ ያለ ነው። አዎ ዝም ብሎ እንትን ላይ እንቀሳቀሳል። እኔ እንትኑን ብቻ ያዝኩት መስሎኝና ቀስ በቀስ እየሄደ ነው። ከዛ በኋላ ጓ ሲል ነው ትዝ ያለኝ። በቃ የሰማሁት እስከ መገጨ ድረስ አላስተውስኩም ነው። በቃ መሄድ አላልኩትም። እኔ እንዳቆምኩት ነው ትዝ ያለኝ ማለት ነው ማቀው። ሰውየው በቃ ወረደ፣ መኪናዬን መታው፣ ደበደበው ምናምን። እንዴት እዚህ ሀገር አንተ ምናምን ብሎ ቆንጆ መኪና ነው ደግሞ መኪናው ስታምር አስተበሻል። እኔ ከኋላ እጄ እንትን ስለው እና ይሄን ገጠመኝ እኮ አንቺ ጋር ካለ ብዬ ነበረ ነው ማለት ነው። እንኳን አልሐምዱሊላህ አጋጥሞኝ አያውቅም። ቲክቶክ ከጀመርሽ ስንት ዓመት ሆነሽ ማለት ነው? እኔ እንጃ 5 ዓመት ምናምን። መጀመሪያ አካባቢ ሲሰራቸው የነበሩትን ቪዲዮዎች ምናምን አጥፍተሻል ወይስ አሉ? አዎ አጥፍቻቸዋለሁ። ኢንስታግራም ላይስ? ኢንስታግራም አጥፍቻቸዋለሁ። ለምን በስጀመር አካባቢ ሰራሁት በዘፈን ነበር የሰራሁት። ኦኬ ሶ ከዛ አይዳርኳቸው የመጀመሪያ ቪዲዮ በዘፈን ነው የሰራሁት። የሆነ የወሎ ዘፈን ምናምን ነበር። ወሎ ዘፈን ሰራኝ። ከዛ አጠፋኋቸው። 1 2 3 ዘፈን ምናምን ስል ነበር መሰለኝ። እቁባለሽ? እሺ እድርሳለሽ? እድር የለኝም። በቤተሰብ ነው። በቤተሰብ አለ። ያው በሞት ይቀበኛል። አሁን ከቲክቶክ ሌላ ምን እየሰራሽ ነው ያለሽው? በቲክቶክ ዙሪያ ኦኬ ምሰራ አዎ ማስታወቂያ ምናምን። ከዛ የቲክቶክ ላይቭ ጌም ምናምን። ከዛ አንዳንድ ደግሞ የሆነ የሚሸጣቸው ምናምን ኮች አሉ በግል። እስቲ በቅርብ ጊዜ ደግሞ ኢንሻአላህ እናሳድገዋለን። ኦኬ ከ10 ዓመት በኋላ አያም ኢክራምን የት እናገኛት? የት እንጠብቃት? እንጃ እኔ አሁን የዛሬ ስንት ዓመት እዚህ ጋር እገኛለሁ ብዬ አልጠበኩም። ጭራሽ ባልጠበቁት ወይ ነው የተገኘው። ሰዳ አይታወቅም። የዛሬ 10 ዓመት ግን ኢንሻአላህ የሆነ የራሴ ስራ ይኖሩኝ። የራሴ ስራ ነው የግል ፐርሰናል ሱቅም ይሁን የሆነ ድርጅትም ይሁን ምናምን ኢንሻአላህ አግብቼ ወልጄ የራሴ ፋሚሊ ይኖሩኝ ምናምን ኢንሻአላህ ያላ ካቆየን እንደዛ መገኝ ይመስለኛል። ባለፈው ቲክቶክ ላይ እንደዚህ ስክሮል እያደረኩኝ እናየው አንቺ ቪዲዮ ለብሰሽ አየሁ እና አያም ኢክራም እኔ ሳጠራኝ እንዴት ሆይ እንደው ትንሽም እንደመናደር ነገር አርጎኝ ነበር። ለምን ብዬ እና ምንድነው የተፈጠረው? እኔ ማላውቀው አዲስ ነገር ተፈጥሮ ነበር። ምንድነው አገባችክ?
ከዛኛው ከኢንተርቪው በኋላ ምን አዲስ ነገር ተፈጥሮ ሳይነገረኝ እንዴት እኔ አሁን ኢቨንት በመስራት ነው የምታወቀው ሪካፕ ሰራ አለ ቲክቶክ ላይ አደረጋልና እንዴት ሳጠራኝ ብዬ ብዙ ተሰማኝ። አዲስ ነገር ምን ተፈጠረ? አይ እንደው ባልጠራ እንደውና ኢቨንቱን ስራና ካሜራ ምናምን አለልህም። እውነት ነው ይታያል። ቀለበት ሚካኤል ነው እንዴ? ማስታወቂያ ነው የቬሎ ማስታወቂያ ነው። ግን እንትን ነው አሁን ዳይሬክት ተደርጎ ምናምን ቬሎ ምናምን ቢባል አይታይም አሁን ለማስታወቂያ ገባ ከዛ ስለዚህ ማስታወቂያ ሳይመስል ነው መሰራት ያለበት። ማስታወቂያ ገባ በደንብ እይታ እንዲያገኝ ማለት ነው። ሰው ማስታወቂያ እኔን ጨምሮ ስክሮል ነው የምናደርገው። ሰው ለዛ ተብሎ ማስታወቂያ እንዳይመስል አድርገን ምናምን ነው የወንድ ጀርባ ምናምን ተጠቅመን አብረን እንትን አልበት ከዛ ካፕሽን ላይ አልሐምዱሊላህ ምናምን ብዬ ጻፍኩበት። ያው አልሐምዱሊላህ ለስራው ነው ለትዳሩ አይደለም ለተገኘው ስራ ለማስታወቂያው ነው እንጂ አልሐምዱሊላህ ያልኩበት እንትን ነው። እና በጣም ብዙ ሰው ያገባው መስሎታል። ግን ባይዘው በዚህ አጋጣሚ በጣም ብዙ ሰው አንድ እንኳን መጥፎ ኮሜንት የለውም። አንድ ማለት ነው በጣም ብዙ ሰው በቃ መልካም ምኞታቸው ነው ሲገልጹልኝ ነበርና በቃ ደስ ብሏቸው በቃ ኮሜንት ሲያደርጉ የነበረውና ኢቭን በቃ ኢንቦክስ ያደርጉልኝ ሰዎች ምናምን ብዙ ሰው አሉ። እንኳን ደስ አለሽ ብለው ነው በቃ ስላገባው ደስ ብሏቸው ማለት ያገባው መስሏቸው። ግን በአንድ በኩል ደበረኝ ለራሴ ምክንያቱም የሰው ቀልብ መስበር ነገር ነው የሆነብኝ ማለት ነው። ሰው በጣም ደስተኛ ሆኖ ኢቭን አንድ እናቴ ያንቺን ደስታ ቲክቶክ ቪዲዮሽን አይታ በቃ በደስታ ለቀሰች ምናምን እናቴ ምናምን ብላ ኮሜንት አድርጋልኝ በጣም ደበረኝ። ወላሂ ደበረኝ። እንትን ነው የሰው ቀልብ ምናምን እንትን ማለት ነው የሚሆነውና ግን ያ ማስታወቂያ ነው። ከዛም በኋላም ዝም ብዬ ለማስታወቂያ ምናምን በሚል አንዳንድ ምናምን እንደዚህ ባሌ ዲያስፖራ ባሌ ቤት ሲገዝቱ ምናምን ብቻ እንደዚህ አይነት ነገሮች ነበሩ። ግን አብዛኛው ማስታወቂያ ናቸው እና እኔ ምንም አላገባውም ላይ የመግባት ማሰለኝ። ቬሎ ግን በጣም ነው የሚያምርብሽ። አዎ ቴንክ ዩ። በጣም ነው የሚያምረው። አዎ ቬሎም ቆንጆ ነበር። ቬሎዎች አሚልጅታ ቆንጆ ነበርና ያምራል። ካሜራማኖቹም ጎበዝ ናቸው። አሪፍ አድርገው ነው የሰሩት እና ሲወጣ ሪዛልቱ ቆንጆ ነበር። በርግጥ በጣም አልፍቶኛል ባይዘው በቃ በጣም ለፍተናል። በጣም አሞኝ በቃ እንደዚህ ደም ስሬ ሁላ ተከታትሎ እኔ እንጃ ሙሉ ቀን ነው የለፈውበት። ደብረ ዘይት ምናምን ሄደን የቀረጽነውና በቃ ሙሉ ቀን ነው የቀረጽነው እስከ ማታ ድረስ ማለት ነው። ቤት 5 ሰዓት ወይ 6 ሰዓት ነው የገባሁት ማታ ላይ እና በጣም ለፍተናል። ግን ደግሞ ውጤቱ ደግሞ ሲታይ ደግሞ ወርዝ ያደርጋል። በጣም ቆንጆ ነበር ቪዲዮ። የሆነ ጊዜ አንድ ቪዲዮ አይቼ ነበር ክራሽ ስለ ክራሽ ጠይቀሽ ይመለሽ ዛሬ እሱ ነገሪ አሁን ላይ እኮ ብዙ ሰው ይሰራል። እንደ ትሬንድ ነገር ሆኗል። ብዙ ሰው ክራሽ እንትና ክራሽ ወይ እንደዚህ ምናምን እየተባለ ለዛ ነው ያው ቲክቶክ ክራሽ ምናምን ስለተባለ አክቹአሊ ክራሽ ይሆን አይደለም ወይ ደግሞ በሌላ ወይ ሳይሆን ልጁ ከድሮም ከኛ ቀድሞ ምናምን የመጣ በጣም ጎበዝ ልጅ ነው። ስሙን እንጥቀሰው ነብዩ ብዬ የለ እንደ እኔ ራሴ እና ለዛ ነው ስሙን ብቻ እሱ ጎበዝ ልጅ ነው ይሰራልና በስራዎች ምናምን አደንቀዋለሁ እንጂ ከዚህ ዘለለ ምን የሚለን እኔም አድናቂው ነኝ። አይ ጎረቤቴ ነው ደግሞ ነው ኦኬ። እና ጎረቤቴ ምን ዝም ብሎ በቃ ብቻ ይሄ ኖርማል እንደ ፍሬንድ ስለሆነ ለዛ ነው ዝም ብዬ ቀለል አድርጌ ክራሽ ምናምን ያልኩት እንጂ የተለየ ነገር ምናምን ኖሮን አይደለም። ወይ ደግሞ እኔ በሌላ ወይ ስለማየው ምናምን አይደለም የምንታይ ሰዎችም አይደለም። ብቻ ዝም ብዬ ነው ለትሬንዱ ለቪው ምናምን በሚል ነው እንደዛ ብዬ ቪዲዮ ሰራሁት። አንዳንድ ሰዎች ምናምን ተነላቸዋል። ግን እንደዛ አይደለም። አንተም እንደዛ ይሁን እንዳይመስልህ። በቃ ትንትቻለሁ እኮ ምንም የለና የፍቅር ህይወትሽን ብዙ ሰው አያውቀውም። ለመጀመሪያ ጊዜ ፍቅር ያዘሽ ወይንም ፍቅረኛ ያዝሽው መቼ ነው? ፍቅር ነው ፍቅረኛ አልነበረሽ? ወዳት ሙሊን ነው። ከዛ ሌላ ምንም የለውም። ለመጀመሪያ ጊዜ ወደድኳት ሙሊን ነው። ለትዳር የምትመርጪው ወንድ ምን አይነት መሆን አለበት? የደረቱ ሰፋ ያለ ምን ያደርጋል? የደረቱ መስፋት አይዋና አስተሳሰቡ ሰፋ ይበል። ደረቱ ሳይሆን አስተሳሰቡ ሰፋ ያለ ሲሆን ነው ጥሩ። አስተሳሰቡ በቃ ምንድን ነው የሚባለው? የበሰለ ሰው ነው የሚባለው። የበሰለ ሰው በቃ አስተሳሰቡ ረቀቅ ያለ አላህን የሚፈራ ዋናው ነገር አላህን የሚፈራ ኦብቪየስሊ ሙስሊም ነው የሚሆነው። አላህን የሚፈራ አላህን ከፈራ ያው ብዙ ነገሩ የተስተካከለ ነው የሚሆነው። ሁሉም ነገር በዛው ስር ስለሚለው ሊበድልህም ሲል ምናምን አራ ምናምን ይላል። አላህን የሚፈራ ሰው ከሆነ የሆነ ነገር ምናምን ሌላ ሰው ላይ ምናምን ቢሆን
ወይ ደግሞ ያንተን ሀቅ መጠበቅ ነው የሚባላል ላይ ሚስት ሀቅ ሆነ ይባላል ምናምን ለሱም ቢሆን ምናምን በቃ ልክ ፈጣሪውን ሲፈራ ሞር ያስታውሰዋል ያንን ነገር እንደዛ ቢሆን ጥሩ እንጂ ደረት መስፋት ገንዘብ ምናምን አይደል ቢኖር እኮ አይጠለም ኦብቪስሊ ቢኖር አይጠለም ግን ያ መጀመሪያ ታርጌት አይደለም ለጓደኝነት የምትመርጣቸው ሴት ጓደኞች ምን አይነት መሆን አለባቸው በግልጽ የሚናገሩ አስመሳይ ያሉ ነው አንዳንድ ሰዎች አሉ ጓደኞቻችን ሆነው የራቁ ምናምን አሉ አስመሳይ የሆኑ ከፊት ምናምን ለምብለው ከጀርባ ሄደው የሚወጓሉ ምናምን ቀረጓል እና እንደሱ አይነት ሰው ባይዘው ከባድ ነው በጣም አታውቀውም በቃ ለረጅም ጊዜ ራሱ ሊቆይ ይችላል ይሄ የወዳጅ ጠላት ነው የሚባለው እንደዛ ሲሆን አታውቀውም ጠላትህን ይሻላል ከጠላትህን በርቁ ትጠብቃለህ አንዳንድ ሰው ወዳጅህ መስሎ አጠገብህ እንደዚህ ምናምን ያለ ዞር ብሎ ከሆነ ከባድ ነው ላንተ ይከብዳል ጠላቴን እጠብቀዋለሁ አንተ ወዳጅን ጠብቅልኝ የሚባል እንደዛ አባባል ነው የሚባለው ጠላትን በርቁ ነው የምትጠብቀው ሲጀመር አትቀርበውም የወዳጅ ጠላት ነው ከባዱ እና በቃ ግልጽ ጓደኛ ግልጽ ሲሆን ደስ ይላል ሳስከፋውም ይናገረኝ እኔም ደግሞ ሲያስከፋኝ እንደዚህ ያረከኝ ምለው ሴቶቹ ማለት ነው ከዛ በቃ ዋናው እሱ ነው ስትከፋ ምናምን ከተነጋገርክ ምናምን ሌላው ችግር የለውም ከዛ በቃ የሚደብረን ምናምን ያውቃል ኦብቪስሊ የማያስመስል ሰው ከሆነ ምንም ነገር ቢከፋኝ የሚሆን ነገር ምናምን ሄጄ ብነግረው እንትን አይለኝም ይሄ ሰው እንደዚህ ያደርጋል እንዴ ምናምን ብለህ አጠራጥርም ገባ ብቻ እንደዛ ቆንጆ ነሽ ዳንቺ ቁንጅና ምንድነው ኧረ እኔ ቆንጆ አይደለሁም እኛ ምን እናል እንግዲህ አመንኩ ነኝ አስቀያሚ አይደለሁም እንጂ ቆንጆ አይደለሁም እኔ አመንኩ እንግዲህ ቆንጆ ነሽ አልኩ ይሄው ሙሌም የቆንጆ ነሽ እያለ ነው እሱማ እህቱ ነኝ ለሱ ሁሌ ቆንጆ ነኝ ነው የምታይ እሺ ላንቺ ቁንጅና ምንድነው አብራሪ ሊስት ግለጭልኝ እኔ እንጃ ይሄ ውጫዊ ውበት ውስጣዊ ውበት ነው የሚባል ነገር አለ ውበት እንዴት ነው አላውቅም እንዴት ነው ብቻ እኔ እንጃ ምን ልበለ ብቻ የሰው ልጅ ምንድነው ውበቱ አደቡ ነው የሚባለው ዋናው አደብ ነው እንጂ ሌላው ቁንጅና በምን ይገለጻል ሉክማ ይመጣል እኮ ባይኖርም ይመጣል አሁን ላይ ደግሞ ዘመኑ አቋል ነው ብዙ ነገር ይመጣል ዘዋናው እንትን ነው የምትጠቀሚው ነገር አለሽ የምትጠቀሚው ለፊት አሁን ላይ እንኳን እንደዚህ አንዳንድ እንትኖች ስላለ የሆነ ሞጣ መድኃኒት አለኝ እንደዚህ የሚወጡብኝ ሸፋፍ ፍታዎች ምናምን አለ እነሱ ነው እንጂ በፊት ምንም አልጠቀምም እንደገጣሚ የሆነ ሞሮኮ ምናምን ገብቼ አለርጂ የሆነብኝ ከዛ በኋላ በእነሱ የመጣ እነዚህ ፊቴ ላይ ምናምን አንዳንድ ቀይ ያይ መጣጣቦች ምናምን አሉ እንደነሱ ምናምን ትላለሁ እንጂ ስኪን ኬር የሌለኝ ሰው ነኝ ሁላ እንደዚህ መታጠቢያ አንተን ምናምን የሌለኝ ሰው ነኝ ዝም ብዬ ባገኘው ሰው ምናምን አምጣጣ ከቦታው ይሁን ወሎ ከሀገርም ይሆናል አይ ፕሮዳክት እኮ አይስማማም ለብዙ ሰው የተለያየ በተጠቀምክ ቁጥር ሞር እየተበላሸ ነው የሚሄደው እንጂ አሁን ላይ ምንም አልጠቀምም በለብ ባለ ውሃ እንታጠበው ያ ነገር ተጠቅመኝ አይደለም ያ ቅንድቤ ምናምን ብዙ ነው ቅንድቤ ብዙ ስለሆነ በእጄ ላስተኛዋለሁ እንጂ በጣም እንደዚህ ነው የሚለው ብዙ ቅንድቤ ከዛ አይኔን ምናምን ኩል ቀባለሁ አንዴ ጠዋት ከቤት ስትወጪ ለብሰሽ የምትወጪውን ማታ ነው ታስቢ ወይስ ጠዋት ሆኖ የለብሽ ይወጣል ምናምን ብለሽ አይተሽ ነው የምትመርጪው አንዳንዴ ፕሮግራም ካለኝ መሄድበት ካለ አሁን በቃ ይሄን ልብስ ለብሳለሁ ምናምን ብዬ ያቀዳለሁ ካልሆነ ዝም ይኖር አንደም ላይ ተነስቼ ልልበስ ወይ ደግሞ ፊቴን እየታጠብኩ ምናምን አሜር ዛሬ እንደዚህ ልልበስ ምናምን ብዬ እንትላለሁ ወይ ደግሞ ቁምሳጥኔን ከፈት አድርጌ በቃ አይቼ ይሄን ነው ብዬ ለብሳለሁ ለማች ትጨነቂያለሽ ማች ማድረግ አለባቸው ምን ብለሽ የተዘበራረቀ ልብስ አልወድም ይጨንቀኛል ራሱ አልወድም እውነት እንትን አሁን ይሄ ምንድነው የሚባለው ዝብርቅርቅ ያለ ከለር ሲሆን ብቻ አልወድም ብዙ ጊዜ እንትን ነው ወይ ወጥ ሲሆን ደስ ይለኛል አባያ ከሆነ ወጥ እንደዚህ አሁን ጥቁር አባያ ከለበስኩ ከላይ ጥቁር ማለት ነው የራሱ የአባያው ምናምን አይነት ነገር መልበስም ወጥ ካልሆነ ደግሞ የሚቀራረብ ከለር በየ እንጂ እኔ መስቶት ላይ ቆሜ ራሱ ብዙ በቃ ማች አላደርግ እያለኝ የሚቀይረው ልብስ ሊኖር ይችላል ስንት አባያ ያለሽ አባያ ብዙ አለኝ ብዙ ባይባልም ብዙ አለኝ ያው እንትን ያለኝ ለሰው ሰጣለሁ ለሲስተር ማለት ያው ምናምን ሰጣለሁ ግን ከነዛ የተጣራ ይኖራል የተወሰነ 30 ምናምን ወይ 40 ለምርጫ ቸግሮሽ አቅም ለምርጫ ቸግሮሽ አቅም
ይለያያሉ። አንዳንዴ ከለር ሳላቅ በጣም በተደጋጋሚ ይገዛል። አሁን ነጭ 5 ወይ 6 አባያ ነው ያለኝ። ከሳላቅ ዝም ብዬ ነጭ ኢቭን ባለፈው ለኢድ ምናምን ለገዛ ነጭ እንትን ብዬ በቃ ይሄን አባያ ስል ጓደኛ እንደ አንቺ ያምሻል እንዴ ምንድነው ነጭ ብቻ ነው እንዲምታሽ ምናምን ብለኝ የተወኩታል ለሌላ ከለር እንጂ አንድ ብዙ ተደጋጋሚ ከለር የለውም። በነጭ ላይ የመጨረሻው የኢድ ፕሮግራም ላይ የለበሽው አባያ በጣም ነው የሚያምረው። እውነት እንደው ፎቶ ራሱ አብሬ ልነሳ ነበር ግን ጠፋሽብኝ። የት እንደገባሽ እንዴ አግኝተኛል እንዴ? ተገናኝተን ነበር እንትን ወደ ጀነት አደባባይ የተዘጋጀው ነው። ኢድ ያልክ መስሎኝ ነው። የረመዳን የመጨረሻው የኢፍጣር ጊዜ ኦኬ በርገንዲ ነገሩ ማለት ነው። በጣም ያምራል። እዚህ ሀገር ውስጥ የሚሰፋ የስፋት አብዛኛውን እዚህ ሀገር ውስጥ የሚሰፋ ነው። አንዳንዱ ደግሞ ከዱባይ ምናምን የሚመጣ ከሳውዲም የመጣ የተወሰነ። ከምግብ መጫዋለሽ ይሄን በላ ይሄን ባልበላ የምትይው እንትን አልወድም ማልወደው ቂንጬ አልወድም። ዱባ እንኳን አልጠላም ትንሽ እበላለሁ ብዙም ባልበላ። ሌላ ብዙም የስጋ አፍቃሪ አይደለሁም እበላለሁ ግን በተደጋጋሚ ሲሆን አልወድም። እዛ ቀለል ያለ ምግብ እወዳለሁ። ሽሮ፣ ሰላጣ፣ ምስር፣ ድንች ምናምን ነው። የጾም ምግብ ነው የሚባለው። የጾም ምግብ እንደዛ እወዳለሁ። ዱባ ወጥ ብዙ ጊዜ በልተሻል ወይስ? ማዘርጋ ማዘር ትሰራ ነበር ስለምትወድ እሷ ትሰራለች። የተወሰነ ምናምን በላለሁ። ብዙ ጓደኞቼ በጣም መሩኝ። አይ እኔም እኮ ብዙም አልወድም እኮ ግን ይሄ ከውሃ ምናምን ግን ይሄ ዱባ ምናምን የሚል ሰው አይደለም። እበላለሁ። ቂንጬ ግን አልበላም። ከቂንጬ ጋር ምንድን ነው ጥላትነት? አላውቅም ለምን ድሮ በላ ነበር ልጅ እያለሁ ነገር ግን ከሆነ ጊዜ በኋላ አስጠላኝ። ለምንድን ነው በቃ በቂንጬ ምክንያት ላይ ሩዝ እያስጠላኝ ነበር። ቂንጬ እየመሰለኝ አልወድም ቂንጬ እና ስልጆ ቢስሚላ በጣም ነው መጣለው። ስልጆ ለአይኔ ራሱ ያስጠላኛል። ይቀጣል ግን ምግብ እንደዚህ ይባላል አላውቅም ግን እኔ ስልጆ በጣም ነው መጣለው። ከተመልካች ነው ይሄ ጥያቄ የመጣው። ባለፈው ቪዲዮ ከሰራን በኋላ ብዙ ኮሜንቶች መጡና ከኢሳም ዜን ጋር ቪዲዮ ከሰሩ አንቆዩ እና መቼ ነው ተመልሰው አብረው ቆንጆ ቪዲዮ የሚሰሩት? እኛ እነሱን ስላጣን እየተደበርን ያለ ነው። የምትሄድ ከሆነ እንደው እንዳጋጣሚ የምትሄድ ከሆነ ጠይቅልን። አሁን ላይ እየሰራን አይደለም። ቆየን ካቆም መስራት። እሱም በግሉ ይሰራል፣ እኔም በግሉ ይሰራለሁ። ሁለታችንም ለየብቻ ቲክታክ ላይ ማለት ዩቲዩብ ላይ እንኳን ሁለታችንም የጠፋ ነው። ያው እንግዲህ በዚሁ የሚቀጥል ይመስለኛል። ግን ሜቢ አይታወቅም። የሰው ልጅ ወደፊት የምንሰራ ከሆነ እንሰራ እንችላለን። ግን አሁን ላይ እንሰራ። እሺ የመጨረሻ ጥያቄ አላህ ቢፈቅድ ስንት ልጆች ቢኖረኝ ብለሽ ታስቢያለሽ? ጤነኛ 4 ከ4 እስከ 6 ይሆንሽ በቃ እንደዚህ እኮ ነው። አይ ብዙ ጊዜ 4 ምናምን አለ ግን ያው ሰጫዋላ ነው አይታወቅም። እኔም እኮ ለዛ ነው ያልኩሽ። ገና 4 2 ወንድ ሁለት ሴት ምናምን ቢሆን ደስ ይለኛል። ከበዛ ደግሞ 6 ሶስት ሴት ግን ያው ማንኛውም እሱ እንደሰጠው ነው። ይሄን 4 ወንድ ሊሰጠኝ 4 ሴት ሊሰጠኝ ይችላል። ግን ቢሆን ያው እንዳልከው ቢሆን ከ2 ወንድ 2 ሴት ቢኖረኝ በቂ ነው። ከዛ ደግሞ በዛም በል ከተባለ ደግሞ ያው እንደ አቅምህ ያኔ ደግሞ 6 ነው። ፋሚሊ እኮ ደስ ይላል። የራስ ፋሚሊ ደስ ይላል። እኔ እቺን እንኳን ከአዲ ድመት እንኳን እያሳደኩ እንዴት ደስተኛ እንደምሆን 4 አስተኛኛው ተራሱ ዘመናዊ ናት ወላሂ እንደምከደኛው እኮ ማሳደጋት እንደውም ሙሌ እኮ የእሷን ምቾት አየና ካሁን በኋላ ይኩጋን ምገባው ምናምን እያለ ነበር። ወይዘው ብዙ ይላል ድመቷን ባደገኝ አሳድጊ ወላሂ ይላል። እና ቀበጥ ናት ደግሞ አቅብጫታለሁ። የምር አቅብጫታለሁ ግን ያው ስትሄድ ትሄዳለች አንድ ቀን። አይ እኔም የእሷን ምቾት አይቼ እዚህ ለመቅረት አስቤያለሁ። እዚሁ ብትንከባከቢኝ እንደዚህ እሷ እንደምትንከባከቢኝ እኔም ብትንከባከቢኝ የሚል ተማሪ። አመሰግናለሁ። አዲስ ልብስ ሲገዛ በውሃ ይለቅ ነው የሚባለው። አዲስ መኪና ሲገዛ በምንድን ነው የሚባለው? የተሻለ ይተካ። አሁን ያቺ መኪና ምንድን ነች? የኔ አሁን ቱክሰን። እሺ ቱክሰን በቪኤት በጂዋገን በእንትን በአውሮፕላንም ቢሆን ችግር የለውም። በፕራይቬት እንትን ቢሆን ምን ችግር አለ? አለ ሞልቶበት እንዴ ቲክቶከር ፈጣሪ አይደለም የሚሰጠው። እሱን ነው የምልሽ። እኛን አሳነሰን የምንጠይቀው እንጂ አይ ከፍ አድርገህ መስጠት ነው መጠየቅ። እሱ የሚሰጠን እሱ ያውቃል። አመሰግናለሁ። እንግዲህ አንድ ቀን ራይድ ትሰጪኛለሽ ኢንሻአላህ። እጠራሻለሁ።
እኔም በጣም ነው የማመሰግነው አክብረኸኝ እዚህ ድረስ ስለመጣ ይሄን የመሰለ ኬክ ይዛ ሙሌም ቴንኪው ከካሜራ ጀርባ እስካሁን ድረስ ስለተመለከታችሁን በጣም እናመሰግናለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉ እንዳትረሱ። በቀጣይ በሌላ ዝነኛ እስክንገናኝ ድረስ